ሰላም የ2018 የስድስተኛ ክፍል የሚኒስትሪ ውጤት እንዴት ማየት እንደምንችል ነው አሁን የምናየው። የ2018 የስድስተኛ ክፍል ውጤት ከመግባታችን በፊት ቪዲዮ ስለሚጠቅማችሁ ሴቭ ማድረጋችሁ እንዳትረሱ፣ ላይክ፣ ፎሎ፣ ሼር ማድረጋችሁን እንዳትረሱ። ለስድስተኛ ክፍል ጓደኛችሁ መልካም እድል ይሁንላችሁ። ተፈታኝ ተማሪዎች በሙሉ የ2018 ተፈታኝ ተማሪዎች በሙሉ አሁን ቀጥታ እንዴት መመልከት እንደምንችል ነው የምናየው። በስልካችሁ ወይም ደግሞ በኮምፒውተር ጉግል ወይም ደግሞ ሰርች ኢንጂኑ ላይ ቀጥታ ትሄዱና aa.ministry.et grade 6 ብላችሁ ሰርች ታደርጋላችሁ። ባይ ዲፎልት aa6.ministry.et የሚል ፖርታል እዚህ ጋር ይመጣላችኋል። እሱን ክሊክ ታደርጋላችሁ። ቀጥታ የምትገቡት ቼክ ማይ ሪዛልት የምትለዋን ትነካላችሁ። ከዛ በኋላ ሬጂስትሬሽን ነምበር እና ፈርስት ኔም ታስገባላችሁ። ይሄንን የምታገኙት ከአድሚሽን ካርዳችሁ ላይ ነው የምታገኙት። ስለዚህ እዚህ ጋር ሬጂስትሬሽን ነምበራችሁን ታስገባላችሁ። ከዛ በኋላ ደግሞ አድሚሽን ካርድ ላይ ያለውን ፈርስት ኔም እዚሁ ላይ ታስገባላችሁ። ካስገባችሁ በኋላ ቀጥታ ምን እንደምታደርጉት ቼክ ማይ ሪዛልት ነው የምትሉት። ቼክ ማይ ሪዛልት ነው የምትሉት። ውጤቱ በሚወጣው ቀጥታ የ2018 ውጤት የሚወጣው ከሰኔ 25 በኋላ ነው። ቀጥታ ውጤታችሁን ልክ ሪዛልት ቪው በምትሉበት ሰዓት እዚህ ጋር ስኮራችሁን ያሳያችኋል። ምን ያህል እንዳገኛችሁ አማርኛ፣ እንግሊዝ፣ ማትስ፣ ኢንቫይሮንመንታል፣ ሞራል፣ አፋን ኦሮሞ ምን ያህል እንዳገኛችሁ እዚህ ጋር ያሳያችኋል። ዘን ውጤታችሁ ምን ማድረግ ትችላላችሁ? ዳውንሎድ ማድረግ ትችላላችሁ። ቶፕ ስኮረሮችን እዚህ ጋር ገብታችሁ መመልከት ትችላላችሁ። ሌላኛው ደግሞ ቅሬታ ካላችሁ እዚህ ጋር በመግባት ቅሬታችሁን ማቅረብ ትችላላችሁ። ቀጥታ ውጤቱ በሚወጣ ሰዓት የማሳውቃችሁ ይሆናል። መልካም እድል ይሁንላችሁ። ፎሎ ማድረጋችሁ እንዳትረሱ። መልካም ጊዜ